ራስ ወዳድና ምኞት ወለድ ፖለቲካ። እሱ ከተሾመ ብልጽግና ዲሞክራት ነው፣ እሱ ከተሻረ ብልጽግና ክፉ ነው። እሱ ከተጠቀመ ብልጽግና ጥሩ ነው፣ እሱ ካልተጠቀመ ግን ብልጽግና በሱ ማዕቀፍ ውስጥ ይታያል ማለት ነው። ስልጣን ከያዘ ያለቀ የተሟላ አንኤን ሪዛልቱ ስልጣን መያዝ ይሆንና ከዚያ በኋላ ሁል ጊዜ ወንበር መጠበቅ ይሆናል። በተሰጠው ስልጣን በተግባር ሰርቶ አልምቶ ቀይሮ የማያሳይ ተጨማሪ ዲማንድ የሚያደርግ ስሜትና ሴራ ብቻ የወረሰው አማራጭ ሐሳብ የሚባል የማያፈልቅ አያስፈልግም ብቻ ነው። ሁለተኛው የፖለቲካል ካምፕ ደግሞ ሐሳብ ተኮርና ምናብ መር ነው። ድራይቭ የሚያደርገው ኃይል ዓላማ ነው።